ባቢ ምን ልትሆን ነው? ሊዱን እኮ አየዋት። እሱማ እኔም እያየዋት ነው፣ ግን ምንም ለማድረግ እንዳትሞክር። ሄጄ ሰላም ልበላት። ተለያይታችሁ የለ እንዴ? ቢሆንም አጠላኝም አልጠላትም። ይቅርብ ባቢ ይቅርብ። ትንሽ ብቻ ጠብቅ እንግዲህ ትንሽ። የማይመጣ ሰው እየጠበቅሽ ነው መሰለኝ። አይ እኔ ቀድሜ ነው። ምን ነው? ባለቤቴ ስለሚናፍቀኝ እስከሚመጣ ስጠብቁ ያስታግስልኛል። አሁንም አፍቃሪነትሽ እንደ ድሮው ነው? ለማፍቀሬ ዋጋ የሚሰጥ ሰው ሳገኝ ጭራሽ ማፍቀሬ ይሶብኛል። ደስተኛ ሆነሽ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። ስጦታ ብሰጣችሁ ደስ ይለኛል። አመሰግናለሁ። ምን ነው ደስ አላለሽም እንዴ? ለምን ልደሰት? ፊት ለፊቴ የቆመው ሰው እኮ ህይወቴን እንዳልነበር አድርጎ የሄደ ሰው ነው እና እሱ ፊት ልደሰት? ይቅርታ ለሱ እኔም የተቀጣው ነው፣ አንቺም እየተካስሽ ነው። ምን አይተህ? ገና ፈጣሪ ከዚህ በላይ ክሰኛል። አውቃለሁ፣ በድዬሻለሁ። አንቺም ተጎድተሻል፣ እኔም ጸጽቶኛል። ለበደሌም ይቅርታ ብያለሁ። ተፋተናል ማለት ጠላት ነን ማለት አይደለም። ቢገባሽ የህይወታችንን ትልቅ ትምህርት የተማርነው ከዚህ ስብራት በኋላ ነው። መምህሬ ነሽ፣ መምህርሽ ነኝ። ግድ የለም ይቅር ባትይኝም። በእኛ ሀገር መምህር አይከበርም።